ይህንን ቃል ኦርቶዶክሳውያን በተመስጦ ስንደጋግመው እንኖራለን። ካስማ አነሳች፣ ገደለችው እያሉ ከእግዚአብሔር ምስጋና ከሥላሴ ቅኔ ቀጥሎ ውዳሴ፣ መዝሙር፣ ቅኔ፣ ከበሮ ለሃቤር ሚስት ለኢያኤል ማቅረብ ጀመሩ። እስራኤል ባስጨነቀ ጊዜ እስራኤልና የከነዓን ንጉሥ በተዋጉ ጊዜ ጦርነቱ ቢከብደው መዋጋቱ ቢጨንቀው ውሽንፍርና ዝናብ ነበርና ከጦርነቱ ፈቀቅ ብሎ ሮጦ ያመለጠው ሰው የከነዓን ንጉሥ አለቃ ሲሳራ ነው። ሮጦ ግን የሄደውና ያመለጠው የት መሰላችሁ? ወደ እስራኤል ልጆች ድንኳን እግሩን እንደመራው እንደፈረጠጠ የደረሰው የእስራኤል ልጆች ድንኳን አካባቢ ነበር። አንዲት ሴት አንድ ድንኳን በር ጋር ቆማ አገኛት። እናም እንዲህ አላት፣ እባክሽን ውሃ ስጪኝ፣ እባክሽን ውሃ ስጪኝ አላት። ከጦርነቱ ሮጧል፣ ደግሞም ደንግጧል፣ ፈርቷል፣ ደግሞም ጨንቆታል፣ ማረፍን ፈልጓል። ውሃ ስጪኝ አላት። የድንኳኗን በር ከፈተች፣ መጋረጃዋን ገለጠችና ናገባ አለችው፣ አስገባችው። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድሽ እህታችን ዘማሪት ሲስተር ሕይወት፣ የተወደዳችሁ የቤተ ክርስቲያን ተስፋዎች፣ የሰንበት ትምህርት ቤት ተማሪዎች፣ እግዚአብሔርን ፈልጋችሁ በቤቱ የተነጠፋችሁ ከዋክብተ ቤተ ክርስቲያን ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምሕረቱ ያልተለየን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቺን ሰዓት ይቺን ጊዜ እሱን እንድንሰማ እንድናመልከው እንድናመሰግነው ይፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ለጥቂት ደቂቃዎች ዛሬ እመቤታችን ወርሃዊ መታሰቢያ በመሆኑ በአንድ ርዕሰ ጉዳይ ላይ ጥቂት ደቂቃዎች አቆያችኋለሁ። ኦ ምልዕተ ጸጋ፣ ጸጋ የሞላብሽ ሆይ። የሉቃስ ወንጌል ምዕራፍ 1 ቁጥር 28። ጸጋ የሞላብሽ ሆይ። ይህንን በብስራተ መልአክ በቅዱስ ገብርኤል በእመቤታችን ጆሮ የተሰማ የምስጋና ቃል። የተወደዳችሁ ኦርቶዶክሳውያን አስተውሉ። እንዲህ አይነት የምስጋና ቃል በምድራችን ላይ ለማን ተነግሮ ያውቃል? እንዲህ አይነት የውዳሴ ጎርፍ በምድራችን ላይ መቼ ተሰምቶ ያውቃል? ለዚህ ነው የተወደደች ቅድስት ድንግል ማርያም ይህንን የምስጋና ቃል ሲያሰማት ይህን ሰላምታ
ይህን ምስጋና ከወዴት አግኝተኸዋል ያለችው እውነት ነው። መርገም በሞላት ምድር ውስጥ ጸጋ የተሞላች አንዲት ብቻ አለች። መርገም ባነፈራት ምድር ውስጥ በጸጋ ያጌጠች አንዲት ብቻ ተገኘች። ለዚህ ነው ይህንን ሰላምታ ከወዴት አገኘኸው ያለችው። እኛም በዚህ ምስጋና ስንደነቅ ኖረናል። እውነት ነው። ጸጋ በጎደላት ምድር ውስጥ በጸጋ የተመላች አንዲት ብቻ አለች። እሷም የተወደደች ቅድስት ድንግል ማርያም ነች። ጸጋ ይሙላብሽ እንዳላላት እናስተውላለን። ወይም ደግሞ ጸጋ ይሞላብሻል ብሎ ትንቢት ተናግሮ ወይም ደግሞ እንደ ሌሎቹ ባርኮ አይደለም የሄደው። ልብ በሉ፣ የሞላብሽ ሆይ ነው ያላት። ታዲያስ የተወደዳችሁ ክርስቲያኖች እንዲህ አይነት ጸጋ ለማን ተሰጥቶ ያውቃል? የአምላክ እናት መሆን ጸጋ በምድር ላይ በእውነት ታይቶ ያውቃል? ከዚህ ቀን በፊትስ ተሰምቶ ያውቃል? ወደ ሰማይ መወጣጫ መሰላል ከዚህ ቀን በፊት ተተክሎ ያውቃል? ሰው እግዚአብሔርን ለማየቱ፣ ሰው ወደ ዘላለም ሕይወት ለመመለሱ የአምላክ እናት የመሆንን ጸጋ ማን ተችሮት ያውቃል? የነቢያት እናቶች ነበሩ። የደጋግ ሰዎች እናቶች ነበሩ። የጻድቃን እናቶች ነበሩ። አሁን ግን የተለየ ምስጋና ቀርቧል። እሱም የአምላክ እናት የመሆን ጸጋ ለብቻ እሷ ብቻ ተችሯታል። ምእመናን፣ የእሷ ጸጋ ምን ይነገራል? በምድር ላይ እንደዚህ አይነት ጸጋስ ለማን ተሰጥቶ ያውቃል? በድንግልና የወለዱ የምታውቁ ካላችሁ ንገሩን። ያለ ወንድ ዘር በመንፈስ ቅዱስ የጸነሰች ከሰማች አዋዩ እናም እናድንቃት እና ምስጋና እናቅርብላት። ግን አንድ ብቻ አለች በመንፈስ ቅዱስ የጸነሰች። ግን አንድ ብቻ አለች ያለ ዘር የጸነሰች። ግን አንድ ብቻ አለች በድንግልና ልጇን የታቀፈች። ግን አንድ ብቻ አለች እሳትን ያጠባች። ግን አንድ ብቻ አለች ፈጣሪዋን የወለደች። ታዲያ ይህን ጸጋ ማን ሰፍሮት ማን ቆጥሮት ይደርስበታል? እራሱ ባለቤቱ እግዚአብሔር ጸጋዋን ይወቀው እንጂ። የተወደዳችሁ ኦርቶዶክሳውያን፣ የቅዱስ ጳውሎስ ጸጋ ተነግሮናል። መልእክት መጽሐፍ ተሰጥቶታል ይላል ቅዳሴያችን። የቅዱስ ሚካኤል ጸጋ ተነግሮናል። ምሕረት መለመን ተሰጥቶታል ይላል ቅዳሴያችን። የቅዱስ ገብርኤል ጸጋም ተነግሮናል። ማብሰር ተሰጥቶታል ይላል። የቅዱስ ጴጥሮስም ጸጋ ተነግሮናል። የመንግሥተ ሰማያት መክፈቻ ቁልፎች ተሰጥተውታል ተብለናል። አንዲት ግን ጸጋዋ ሰማይና ምድርን የሞላ አንዲት ብቻ አለችን። እሷም ማርያም ትባላለች። የጸጋው ሁሉ ምንጭ ናት። ጸጋን የሚሰጥ የጸጋ እናት የሆነች እሷ ብቻ ሆናለች። ታዲያስ ይህንን ቢያንስ ማድነቅ ያቅተናል? ይህንን ቢያንስ መመስከር ያቅተናል? የተወደዳችሁ ኦርቶዶክሳውያን ልብ በሉ። ይሙላብሽ ወይም ይሞላብሻል አላላትም። ቅዱስ ገብርኤል ከማብሰሩ በፊት በጸጋ እግዚአብሔር መሞላቷን መስክሮልናል። ወገኖቼ እዩ፣ ይህቺ ምድር ከዚህ ምስጋና በፊት የምናውቃት በመርገም እንደተሞላች ነበረ። አሁን ግን ለብቻ በጸጋ የተሞላች እናት ስላየን
ይህንን ቃል ኦርቶዶክሳውያን በተመስጦ ስንደጋግመው እንኖራለን። ይህን የሚመስል ምስጋና ጥቂት የሚቀርብ እዛ ቁጥር 42 ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ አንቺ የተባረክሽ ነሽ የማኅፀንሽን ፍሬ የተባረከ ነው የሚል የምስጋና ቃል መንፈስ ቅዱስ ካደረባት ከቅድስት ኤልሳቤጥ ተሰምቷል። እንደው በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ተብላ የተመኙላት ምስጋና ያቀረቡላት አንዲት ሴት አለች። ምናልባት ምስጋናው ትንሽ ከተቀራረበ ብዬ ሳስስ ያገኘዋት መጽሐፈ መሳፍንት ምዕራፍ 5 ቁጥር 24 ላይ ታገኟታላችሁ። ከ17 ጀምሮ ልብ በሉ። ምስጋናን ከምስጋና ለማነጻጸር በመሞከር የምናደርገው ጥረት እንጂ የዚህችን የተወደደች ቅድስት ድንግል ማርያም ውዳሴና ምስጋናን የሚስተካከል የት ይገኛል? ግን ጥቂት እናያት። የሃቤር ሚስት ኢያኤል ትባላለች። መጽሐፈ መሳፍንት ምዕራፍ 5 ቁጥር 17 እንዲህ ተብላ ትወድሳለች። በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ተብሎ ምኞት ቀርቦላታል። እስኪ ጥቂት እንፈትሻት። የከነዓን ንጉሥ አለቃ ሲሳራ እስራኤል ባስጨነቀ ጊዜ እስራኤልና የከነዓን ንጉሥ በተዋጉ ጊዜ ጦርነቱ ቢከብደው መዋጋቱ ቢጨንቀው ውሽንፍርና ዝናብ ነበርና ከጦርነቱ ፈቀቅ ብሎ ሮጦ ያመለጠው ሰው የከነዓን ንጉሥ አለቃ ሲሳራ ነው። ሮጦ ግን የሄደውና ያመለጠው የት መሰላችሁ? ወደ እስራኤል ልጆች ድንኳን እግሩን እንደመራው እንደፈረጠጠ የደረሰው የእስራኤል ልጆች ድንኳን አካባቢ ነበር። አንዲት ሴት አንድ ድንኳን በር ጋር ቆማ አገኛት። እናም እንዲህ አላት፣ እባክሽን ውሃ ስጪኝ፣ እባክሽን ውሃ ስጪኝ አላት። ከጦርነቱ ሮጧል፣ ደግሞም ደንግጧል፣ ፈርቷል፣ ደግሞም ጨንቆታል፣ ማረፍን ፈልጓል። ውሃ ስጪኝ አላት። የድንኳኗን በር ከፈተች፣ መጋረጃዋን ገለጠችና ናገባለችው፣ አስገባችው። ውሃ ለመናት፣ እሷ እርጎ ሰጠችው። እርጎውን ጅው አድርጎ ጠጣ። እናም በጣም ደክሞት ስለነበር እንቅልፍ ጅው አድርጎ ወሰደው። የሃቤር ሚስት ኢያኤል ጠጋ ብላ አየችው፣ አወቀችው። ለካ ብርቱ ጠላቷ መሆኑን ተረዳችው። የከነዓን ንጉሥ አለቃ ሲሳራ መሆኑን አወቀችው። ከዚያ ምን አደረገች መሰላችሁ? መጽሐፍ ቅዱስ እንደሚነግረን የድንኳኑን ካስማ ብረት ነቀለችና በጆሮ ግንዱ ተከለችበት፣ ገደለችው። ጠላቷን አዋረደችው። ባረቅና ዲቦራን መስፍኑንና ነብይቱን እየሮጠች ሄዳ ጠራች። አሁንም የድንኳኗን መጋረጃ ከፈት አድርጋ ስታሳይ የከነዓን ንጉሥ አለቃ ሲሳራ ተዘርሮ ወድቋል። ደሙም በእስራኤል ድንኳኖች መካከል ባሸዋው ላይ ይፈሳል። ባረቅና ዲቦራ እንዲህ አሉ፣ እግዚአብሔርን ከፍ አድርገው በምስጋና በቅኔ በከበሮ እግዚአብሔርን አመሰገኑ ይላል። ለእግዚአብሔር ዘምረውለት ለእግዚአብሔር ቅኔ ተቀንተውለት ሲጨርሱ ቁጥር 17 ጀምሮ ቁጥር 24 ላይ ሌላ ምስጋና፣ ሌላ ቅኔ፣ ሌላ ውዳሴ፣ ሌላ መዝሙር ጀመሩ። ምን አሉ መሰላችሁ? የሃቤር ሚስት ኢያኤል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሆን አሉ። ከዚያስ ገድሏን ይዘረዝሩ ጀመር። ምን ብለው? ውሃ ለመናት፣ እርጎ ሰጠችው፣ ካስማ አነሳች፣ ገደለችው እያሉ ከእግዚአብሔር ምስጋና ከሥላሴ ቅኔ ቀጥሎ ውዳሴ፣ መዝሙር፣ ቅኔ፣ ከበሮ ለሃቤር ሚስት ለኢያኤል ማቅረብ ጀመሩ። የተወደዳችሁ ክርስቲያኖች፣ ለዚህ ሴት
በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ብለው ቅኔ ያቀረቡት፣ መዝሙር የዘመሩት፣ ከበሮ የመቱት፣ ማህሌት የቆሙት፣ ምስጋና ያጎረፉት ለምን እንደሆነ ታውቃላችሁ? ለእስራኤል ጠላት መሞት እግዚአብሔር ምክንያት ስላደረጋት። አሁን ፊታችንን በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን ከተባለችው በጣም ዞር እናድርግና ከሴቶች መካከል የተባረክሽ ነሽ ተብላ መዝሙር የተዘመረላት ምስጋና የጎረፈላት አንዲት ሴት ብቻ ላሳያችሁ። ይህቺ እናት እንደ ሀቤር ሚስት ኢያዔል በድንኳን ውስጥ ካሉ ሴቶች መካከል ብቻ አይደለም፣ ከሴቶች መካከል። ለምን? እግዚአብሔር በሀቤር ሚስት በኢያዔል ከሰራው ስራ በላይ ስራ የሰራባት እናት አገኘ። ማናት እሷ? ድንግል ማርያም። ይህ ስራዋ ምንድን ነው? ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ እስራኤል ከሥጋ ረፍት ይልቅ ወደ ነፍስ ረፍት እንዲመጡ፣ ዲያብሎስ እንዲዋረድ፣ ሞት እንዲሰበር፣ ትውልድ እንዲድን ምክንያት የሆነች ዓለምን ሁሉ ለማዳን የእግዚአብሔር የጥበቡ መገለጫ ለሆነች አንዲት ሴት አገኘን። ልብ በሉ ምእመናን፣ እግዚአብሔር በኢያዔል ከሰራው ስራ በላይ በድንግል ማርያም የሰራው ስራ ይበልጣል። የከናን አለቃ ንጉሥ ሲሳራ ካዋረደበት ጥበብ በላይ ዲያብሎስን ያዋረደበት ጥበብ ይበልጣል። ለዚህ ነው ድንግል ማርያም ብርቱ የሆነ እሱ በእኔ ታላቅ ሥራ አድርጓልና አለችው። አሁን ለዚህ ታላቅ ሥራ ምስጋና ይገባል። አሁን ለዚህ ታላቅ ሥራ ቅኔ ይገባል። አሁን ለዚህ ታላቅ ሥራ ከበሮ ይገባል። አሁን ለዚህ ታላቅ ሥራ መዝሙር ይገባል። ታናሽ ሥራ ለሰራችው ለሀቤር ሚስት ለኢያዔል ወዳጄ ቅኔ ተቀኝተውላታል፣ መዝሙር ዘምረውላታል፣ ከበሮ መተውላታል፣ ማህሌት ቆመውላታል፣ ውዳሴ አጉርፈውላታል። ወዳጄ ለሚያንሰው ሥራ ከበሮ ከተመታ፣ መዝሙር ከተዘመረ፣ ቅኔ ከቀረበ ከሥላሴ ምስጋና ቀጥለው ለዚህ ሴት ገድሏን ከዘረዘሩላት ለምትበልጠው ሥራ ለተሰራባት በድንኳን ውስጥ ብቻ አይደለም ከሴቶች መካከል ተብሎ ለተነገረላት ለዚህች ቅድስት ድንግል ማርያም መዝሙር ብንነፍጋት አይገርማችሁ? ቆነጃጅት አይተው ላሞገሷት ለነገሥታት እናት እንኳን ስንት ሙገሳ ቀርቧል፣ ስንት ውዳሴ ጎርፏል። ለነገሥታት ንጉሥ እናት ቅኔ ሊነፈጋት፣ መዝሙር ሊከለከላት። የተወደዳችሁ ክርስቲያኖች፣ ለዚህ ነው ይህንን ምስጋና በቀላሉ ማናልፈው፣ ይህንን ውዳሴ እንደ ተራ ነገር ማንቆጥረው። ማን ሊከለክላት ይችላል? መዝሙሯን ማን ሊከለክላት ይችላል? ስለ እሷ መነገሩ ማን ሊከላከል ይችላል? ስለ እሷ የሚቀርበውን ውዳሴውን፣ ምስጋናው። ለዚህ ነው እኮ ትውልድ ሲቀባበለው ይኖራል ያለችው። ምዕመናን፣ በድንኳን ውስጥ ካሉ ሴቶች መካከል ከሴቶች ሁሉ የሚለውን ንጽጽር ለማምጣት ብቻ አይደለም የተባረከች ትሁን ነው ያሏት፣ የተመኙላት። ይህቺ ግን እንደዛ አይደለም፣ ጸጋ ሁሉ የሞላብሽ ነሽ ነው ያሏት። ታዲያ ይህን ምስጋና፣ ታዲያ ይህን ውዳሴ፣ ታዲያ ይህን የቅኔ ጎርፍ ማን ሊያስቆመው ይቻላል? ወገኖች እንግዲያውስ ባረቅና ዲቦራን ይውቀሳቸዋ ይህ ትውልድ። እግዚአብሔር
አስደናቂ ሥራ ለሠራው ምስጋና ብናቀርብለት፣ ውዳሴ ብናጎርፍለት ማን ነው የሚከለክለን? ወገኖች አንዱ ነጥብ ይሄ ነው። ሁለተኛው ግን የተወደዳችሁ ክርስቲያኖች፣ ሁለተኛውና የሚደንቀው ነገር ግን አንዳንዶች የተወደደች ቅድስት ድንግል ማርያም ምስጋና ስናቀርብ፣ መዝሙር ስንዘምር፣ ቅኔ ስናበረክት ብቻ አይደለም የሚከፋቸው። አንዳንዴም በተመሳሳይ ምስጋና ልጇን ባመሰግንበት ቃል እሷንም ስናመሰግን ሲያዩ አምልኮ የሚያስመስሉ ብዙ ናቸው። ቃሉን ስላዩ የሚደነግጡ ብዙ ናቸው። ለምሳሌ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው የሚለው ቃል በተመሳሳይ ቃል ለተወዳጅ ልጇን ለእሷም የቀረበላት ቃል ነው። ይሄ ምን ሊያስከፋ ይችላል? ምዕመናን ለእሷ በተመሳሳይ ቃል ምስጋና በማቅረባችን አምልኮ ነው እንዳይሉን፣ ይሄ ወንጌላዊው የጻፈው በተመሳሳይ ቃል እኮ ነው ያመሰገነው። ምክንያቱም ቃል ያጥራል። ቅዱስ ዮሐንስ አፈወርቅ እንደተናገረው ቃሉ አንድ ቢሆንም የምንረዳበት መንገድ ግን የተለያየ ነው ያለው። ለእግዚአብሔር የሚቀርብ ምስጋና ምዕመናን፣ ለፍጡራንም የሚቀርብ ምስጋና ቃሉ ተመሳሳይ ሆኖ ብታገኙት አረዳዳችን የተለያየ እንደሆነ ግን እወቁ። ለእግዚአብሔር ስናቀርበው ለፍጡራን ለተወደደች ቅድስት ድንግል ማርያም ስንሰጠው አረዳዳችን የተለያየ ነው። ይህንን ባለመረዳት ነው አንዳንዶች አመለካችሁ እስከ ማለት የሚደርሱት። ይሄ ፍጹም ስህተት ነው። እስኪ ይሁት ምስጋናዋን። አንቺ የተባረክሽ ነሽ፣ ደግሞም የማኅፀንሽን ፍሬ የተባረከ ነው። ተመሳሳይ ቃል እኮ ነው ምዕመናን። ተመሳሳይ መሆኑ አምልኮ የሚያሰኘው ከሆነ ይህንንማ ያስጀመረው እግዚአብሔር መንፈስ ቅዱስ ነው ሊሉን ነው? አይደለም ምዕመናን። ጎቶንያል አዳኝ ተብሏል። ኢየሱስ ክርስቶስም አዳኝ ተብሏል። እና ጎቶንያልና ኢየሱስ ክርስቶስ በማዳን አንድ ናቸው ሊሉን ነው? አይደለም። የእግዚአብሔር ቃል የመጣላቸው በመጽሐፍ ቅዱስ ላይ አማልክት ተብለዋል። ኢየሱስ ክርስቶስም አምላክ ተብሏል። ቃሉ አንድ ስለሆነ መጽሐፍ ቅዱስ ተሳሳተ ሊሉን ነው? አይደለም። ቃሉ አንድ ቢሆንም አማልክት ሲባልና አምላክ ሲባል ግን ይለያያል። ይህን ያስነሳል ምንድን ነው? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው ነዋ። ምዕመናን መጽሐፍ ቅዱስ እንዲህ ይላል፣ ንጉሥ ሴዴቅያስም በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። እግዚአብሔር ደግሞ ፈርዖንን እንዲህ ይለዋል፣ እስከ መቼ በፊቴ ለመዋረድ እምቢ ትላለህ ይላል። በኤርምያስም ፊት መዋረድ፣ ደግሞስ በእግዚአብሔርም ፊት መዋረድ ቃሉ አንድ ነው። አረዳዳችን ግን ለየቅል ነው ምዕመናን። በእግዚአብሔር ፊት ለአምልኮ ነው፣ በነቢዩ ፊትስ ለማክበርና በጸጋ ነው። እንዴ ቅዱስ ጳውሎስ የሚመካ በእግዚአብሔር ይመካ ይላል። እውነት ነው። ወዲህ ደግሞ መለስ ብሎ የተሰሎንቄ ምዕመናንን ትምክህት የምትሆኑ ይላቸዋል። እና እግዚአብሔርን መመኪያ ከማድረግ ወጥቶ የተሰሎንቄ ምዕመናንን ትምክህት በማድረጉ ጳውሎስ የተሰሎንቄ ምዕመናንን አመለከ ሊባል ነው? እንደሱ አይደለም ነገሩ። አንዳንዶች ቃላት ሲረብሻቸው የሰማነው እኮ ለዚህ ነው። ቤዛዊት የሚል ቃል ሲያዩ የሚጨነቁት ምዕመናን ኦርቶዶክሳዊት ቤተክርስቲያን ስትል ምክንያት አላት። እንዴ ዘሐዋርያት ሥራ ምዕራፍ 7 ላይ ሹምና ፈራጅ ቤዛ አድርጎ ላከው ተብሎ ለሙሴ ሲነገር ምን ነው ይሄን ያህል አላንገፈገፋቸው? ምን ነው ይሄን ያህል አላስደነገጣቸው? ይኸውላችሁ ሙሴ ቤዛ ሲባልና ኢየሱስ ክርስቶስ ቤዛ ሲባል አንድ እንዳይደለ አያውቁ? ጥንታዊው ሊቅ ሄሬኔዎስ ማርያም ለአንድ ሰው ብትታጭም ድንግል ነበረች፣ በመታዘዟ ምክንያት ግን
ለመላው የሰው ዘሮች ሁሉ የድህነት ምክንያት ሆነች ይላል። ለመላው የሰው ዘሮች የድህነት ምክንያት ሆነች የሚለው ለመላው የሰው ዘሮች ለመዳናቸው ምክንያት ሆነች። ቤዛዊት ማለት እኮ ከዚህ የተነሳ እኮ ነው። ሄሬኔዎስ በጣም የጥንት ሊቅ ነው፣ የሁለተኛው መቶ ክፍለ ዘመን ሊቅ። ምዕመናን አያችሁ፣ ቃሉ ቢነገርም አረዳዳችን ግን ለየቅል መሆኑን ተመልከቱ። እዚህ ውስጥ ያመጣን ምንድን ነው? እዩ፣ ለሃቤር ሚስት ለኢያኤል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሁን የሚለው ቃል ምስጋና፣ ቅኔን፣ መዝሙርን፣ ማህሌትን፣ ከበሮን ያ ስራዋ ለመዳናቸው ምክንያት ሆና እንዲያ ካስደረገ ብርቱ የሆነ እሱ በእኔ ታላቅ ሥራ አድርጓልና ላለች ለተወደደች ቅድስት ድንግል ማርያምማ እንዴት ቅኔ ይነሳት፣ እንዴት መዝሙር ይነሳት፣ እንዴት ከበሮ ይነሳት፣ እንዴት ማህሌት ይነሳት። የተባረከች ትሁን የሚለውን የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው የሚለውን ማነጻጸር ፈልጌ ነው ወገኖቼ። ኦርቶዶክሳዊነት እንደዚህ ነው የሚረዳው። ቃላትን እንኳን ሳይቀር በጥንቃቄ ነው የሚናገረው ኦርቶዶክሳዊነት። ሳናውቀው ቀርቶ የሚመስላቸው አንዳንዶች ቢኖሩ ጠጋ ብለው እንዲጠይቁን ነው የምንጋብዛቸው። እኔ ወደ ነገር ልመለስ። የተወደዳችሁ ክርስቲያኖች፣ ኦ ምልዕተ ጸጋ፣ ጸጋን የተሞላሽ ሆይ የሚለውን ቃል ጥቂት ደቂቃ ወስጄ እስኪ እንነጋገር። እዩ፣ አሁን በአማርኛ በግዕዝም ያነበብኩላችሁ ቃል ሐዲስ ኪዳን በተጻፈው በግሪኩ ቃል የግሪክ ሰዋሰው የግሪክ ቋንቋ ሊቃውንት እንዲህ ብለው ይገልጻሉ። ምን ይላሉ? ጸጋን የሞላብሽ የሚለው ቃል በግሪኩ ቃል ሄቻሪቶ ሜኔ የሚል ነው ይላሉ። ሄሪስ ጸጋ ማለት ነው በግሪክ። ሄቻሪቶ ሜኔ የሚለው ጸጋ የሞላብሽ የሚለውን ቃል የሚተካ የግሪክ ቃል ነው ይሉና እኔ የምፈልገው አንድ ቁም ነገር ስላለን እሱ ሀ የሚለው የመጀመሪያው ፊደል ሀ የሚለው የመጀመሪያው ፊደል መልአኩ ቅዱስ ገብርኤል ከመምጣቱም በፊት ቀድሞውኑ ጸጋ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ጋር ነበር የሚል ነው የሚሉት። የመጀመሪያው ፊደል ሀ የሚለው ቅዱስ ገብርኤል ከማብሰሩ በፊት የእግዚአብሔር ጸጋ በድንግል ማርያም ላይ ነበር ነው የሚለው ነው የሚሉት። ለዚህ ነው ጸጋ የሞላብሽ ሆይ ኃላፊ ነው። ይሙላብሽ ይሞላብሻል አይደለም ያለው። ለምን መሰላችሁ? ቀድሞውኑ ጸጋ እግዚአብሔር የሞላት ስለሆነች ነው። አንድ ሁለተኛው ደግሞ ሜኔ የሚለው የመጨረሻው ምዕላድ ህቻሪቶ ሜኔ ሜኔ የሚለው የመጨረሻው ምዕላድ ሲተረጎም የቋንቋው ሰዋሰው ሲገልጹት የእግዚአብሔርን ጸጋ የተቀበለችና የእግዚአብሔር ጸጋ የነበራትና ውጤቱን ጸጋው የቀጠለ መሆኑን ነው የሚያሳየው ይላል። ወገኖቼ ጸጋውን ተቀብላለች። ይሄ ጸጋ ግን ኖሮ የጠፋባት ወይም ያ ጸጋ በጊዜ ሂደት የተለወጠባት አይደለችም። ጸጋዋ ከእርሷ ጋር የነበረች ናት። ቀጥሏል። የመጀመሪያው ከገብርኤል በፊት በጸጋ እግዚአብሔር ተሞልታ የኖረች ናት። የመጨረሻው ሜኔ በጸጋ እግዚአብሔር ተሞልታ የቀጠለች ናት። እሷ ማን ናት? ቅድስት ድንግል ማርያም ናት። ጸጋ የሞላብሽ ወይ የሚለው ቃል የሚያመለክተው ይህንን ነው ይላሉ ሊቃውንት። የተወደዳችሁ ክርስቲያኖች፣ ለዚህ ነው እኛ ድንግል የሚለውን ቃል በድንግልና መውለዷን የአንድ ሰሞን ብቻ የማናደርገው፣ ይልቁንም በዘላለማዊ ድንግልና ጸንታ መኖሩን የምንመሰክረው። መጽሐፍ ቅዱሳችን ደግሞም የሊቃውንት ትምህርት
ድንግል ማርያምን ሲገልጿት የዘላለም ድንግል መሆኗን መስክረው ነው ወገኖቼ። ጸጋውን ተቀብላለች፣ በጸጋው ደግሞ ጸንታለች ወገኖቼ። ለዚህ ነው ጸጋን የሞላብሽ ሆይ የሚለው ቃል ቀድሞውኑ ቅዱስ ገብርኤል ከማብሰሩ በፊት ጸጋው ነበራት። ደግሞ ከብስራት በኋላ ጌታችንን ከወለደች በኋላ ጸጋው የቀጠለና የጸና መሆኑን ነው የሚያሳይ። ለዚህ ነው የቤተ ክርስቲያናችንን መጽሐፍ ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከ ነው የሚለው። ንጽሕናዋን ባወቀ ጊዜ ነው እንጂ እግዚአብሔር መልአኩን የላከው አንጻት ብሎ የላከው አይደለም። ምዕመናን አንዳንዶች እንደዚህ ያስባሉ። ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ መልአኩን ላከው ነው የሚለው። በንጽሕና በቅድስና ቢያያት ጊዜ ነው ሂድ አብስራት ብሎ የመረጣት ምዕመናን እንጂ ቅዱስ ገብርኤል ሲመጣ የነጻች ከበደልና ከኃጢአት የራቀች አይደለችም ምዕመናን። አንድ ቁም ነገር ልጨምርላችሁ፣ ነገሩን ካነሳሁት ካልቀረ ቅዱስ ገብርኤል ሲመጣ የተወደደች ቅድስት ድንግል ማርያም በደልና ኃጢአት ኖሮባት ኖሮ የራቀላት በቅዱስ ገብርኤል ብስራት ነው ለሚሉ ለአንዳንዶች ሊቃውንት የሰጡት መልስ እንዴት ምርጥ ነው መሰላችሁ? ሁለት መልሶችን መለሱላቸው። ቅድስት ድንግል ማርያም ላቲ ስብሐት ክብር ይግባትና በበደል ኖራ ቅዱስ ገብርኤል ሲያበስራት ነጻላት የምትሉ ከሆነ ብለው ጠየቋቸው ወይም መለሱላቸው። እንግዲያውስ የቅዱስ ገብርኤል ብስራት ኃጢአት አንጽቷል ልትሉናዋ? ይሄ ደግሞ ከሆነ ኢየሱስ ክርስቶስ እንግዲያውስ በከንቱ ሞተ ብለው ጠየቋቸዋል። አዎ መልሱም ጥያቄውም ይሄ ነው። ንጽሕናዋን ባወቀ ጊዜ የላካት ሳይሆን እንዲያነጻት የላከ ቢሆን ኖሮ የቅዱስ ገብርኤል ብስራት አነጻት ሊባል ነው። እንዲህ ከተባለ ደግሞ ኢየሱስ ክርስቶስስ እንኪያስ በከንቱ ደሙ ፈሰሰ? ያለ ክርስቶስ ደም መፍሰስስ የዚህ ዓለም ኃጢአትና አበሳ ታበሰ ማለት ምንኛ ክህደት ነው ወገኖቼ። ለዚህ ነው ቀድሞውኑ እግዚአብሔር የጠበቃት የሰነገላት ያስዋባት ልዩ እናት ናት፣ ጸጋ የሞላባት። አንድ ሁለተኛ ደርሶ ቅዱስ ገብርኤል ያበሰረው ይህችን የተወደደች ቅድስት ድንግል ማርያም ብቻ ነው አይደለም። ከዚያ በፊት ቅዱስ ገብርኤል አብስሯል። አዎ የት? አሁንም እዛ መጽሐፈ መሳፍንትን ተመልከቱት። የሶምሶንን አባትና እናት ምዕራፍ 13 ማኑሄንና እንትኩይንን አብስሯ። እናስ ኢትዮጵያውያን ሊቃውንት ትምህርት ጥያቄ ይጠይቃሉ። ቅዱስ ገብርኤል ሲያበስራት በደልና ኃጢአት ማርያም ላይ የነበረው ተወገደ የምትሉ ከሆነማ እንግዲያውስ ቅዱስ ገብርኤል ምን ነው የሶምሶንን እናትና አባት ኃጢአት አላስወገደም ብለው ደግሞ ይሞግታሉ። በዚህ በሊቃውንት መልስ ማን ውልፍት ማለት ይችላል ወገኖቼ? አይደለም። ቅዱስ ገብርኤል ሲያበስራት የጠፋላት አይደለም። እሷ ቀድሞውኑ በጸጋ እግዚአብሔር ተሞልታ የኖረች ናት። መልሳችን እሱ ነው። አንድ ነገር እናንሳ፣ ሰዓቴን ለመጠቀም እንዲረዳኝ። ሌላ ሰፊ ጥልቅ መርሃ ግብር እንዳለ ሰምቻለሁ ለመጠቅለል እንዲመቸኝ። አንዳንዶች በተለይ ፕሮቴስታንቶችና ተሐድሶዎች አንድ ጥቅስ ዘውትር ማውለብለብ ልማዳቸው። ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል የሚለውን ያነሱና ማርያምንም ጭምር ነው ሊሉን ይከጅላሉ። ደግሞ አለው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ስለሚል ሁሉ ኃጢአትን ሰርተዋል የሚለው ማርያምንም ጭምር ነው ሊሉን ይሞክራሉ። ኦርቶዶክሳውያን ሊቃውንት ዳግመኛ ይህንንም አፍ ያስይዛሉ። በሞቴ ስሙኝ።
በሞቴ ስሙ። ልብ በሉ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ስላለ የተወደደች ቅድስት ድንግል ማርያምንም ይጨምራል ማለት ነው። ሁሉ ስላለ አይደለም። ምዕመናን ተከታተሉኝ። ሁሉ የሚለው መጽሐፍ ቅዱሳችን ማንን ነው ካላችሁ ወይ በግልጽ አስቀምጧል። ሮሜ መልእክት ምዕራፍ 4ን መመልከት በቂ ነው። እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ አምላክ አይደለምን? ይላል ቅዱስ ጳውሎስ። ሮሜ 3፣ ሮሜ 4፣ ሮሜ 5 በሙሉ የሚያትተው እግዚአብሔር የአይሁድ ብቻ አምላክ ሳይሆን የአሕዛብም አምላክ ለመሆን እንደመጣ ነው የሚያትተው። ስለዚህ ሁሉ የሚለው ማንን ነው ካላችሁ ወይ አይሁድንም የግሪክ ሰዎችንም ነው የሚለው። አይሁድ በግሪክ ሰዎች፣ አሕዛብ የሆኑት የግሪክ ሰዎች በአይሁድ ላይ ጸብ ጀምረው ነበረ። እናም ቅዱስ ጳውሎስ ምን ይላቸዋል? ሁለቱም ሁሉም ይላቸው እነሱን ነው። አይሁድም የግሪክ ሰዎችም ምንም የሚመኩበት ነገር የላቸውም። እነዚህም እግዚአብሔርን በድለዋል፣ እነዚህም ልዑልን አሳዝነዋል። በዚህ ምክንያት ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና ይላል። የሚመኩበት ነገር የላቸውምና አሕዛብ አይሁድን እግዚአብሔር ባህር ከፍሎ ቢያሻግራችሁ በዚያ እግራችሁ ጣዖት አመለካችሁ አይደለም ወይ ብለው ይሞግቷቸዋል። አይሁድ ደግሞ አሕዛብን እናንተ መች ሕግ አላችሁ? እናንተ መች ታቦት አላችሁ? እናንተ መች ግዝረት አላችሁ? እያሉ ይተቿቸዋል። ይሄንን መነቃቀፍ ለማስወገድ ቅዱስ ጳውሎስ የሮሜን መልእክት ሲጽፍ ሁለታችሁም አይሁድም የግሪክ ሰዎችም ሕዝብም አሕዛብም የጥንቶቹም አዲስ መጪዎቹም ኃጢአትን ሰርታችኋል፣ የምትመኩበት ነገር እኮ የላችሁም ነው የሚላቸው። ሁሉ ኃጢአትን ሰርተዋልና የሚለው እሱን ነው እንጂ ማርያምንም ጭምር የሚል አይደለም። አንድ ሁለተኛ ሁሉ ሲል ምን ማለት ነው? ቅዱስ ጳውሎስ እዛው ሮሜ ምዕራፍ 5 ላይ ገልጾታል። ሁሉ የሚለው ማንን ነው ካላችሁ፣ ሁሉ የሚለው ብዙዎች እያለ ነው። እንዲህ ይላል፣ በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። ብዙዎች እንጂስ ማርያምንም ጭምር ማለት አይደለም፣ ብዙዎች ማለት ነው። ሶስተኛ አሁንም ነገሩን ጥርትና ብጥር አድርጎ ለማወቅ የሚረዳን ሁሉ የሚለው ቃል አዲስ ኪዳን በተጻፈበት በግሪክ ቃል እንዲህ ተብሎ ተጽፏል ይላሉ የቋንቋው ሊቃውንት። ሁሉ የሚለው ቃል ፓዝ ፒኤኤስ ነው ይላሉ። ይሄ ቃል ሁሉ የሚለው ቃል በአማርኛ የተተረጎመው በግሪኩ ፓዝ የተባለው ብዙ ቁጥር ማለት ነው። ሲምፕሊ ሚንስ ኤ ግሬት ነምበር ብሎ ነው ያስቀመጠው፣ ብዙ ቁጥር። ስለዚህ ማርያምንም ጭምር ማለት አይደለም ወገኖቼ። ሶስተኛ አራተኛ መጽሐፍ ቅዱስ ላይ ሁሉ የሚል ተጽፏል። ግን ሁሉ ሲል አንድም ሳይቀር ማለት ነው አይደለም። እነሆ ዓለሙ ሁሉ ተከትሎታል ብለዋል አይሁድ ክርስቶስን። ዓለሙ ሁሉ ተከትሎታል ሲሉ አንድም ሳይቀር ማለት ነው አይደለም። እነሆ ከአውግስጦስ ቄሳር ዓለሙ ሁሉ እንዲጻፍ ትእዛዝ ወጣ ይላል። በሞቴ ዓለሙ ሁሉ እንዲጻፍ ሲባል ከጫፍ ጫፍ ምድር ሁሉ ማለት ነው አይደለም። ልብ በሉ፣ ሁሉ ኃጢአትን ሰርተዋልና ሲባል ማርያምንም ጭምር ማለት አይደለም። የእግዚአብሔር ክብር ጎሏቸዋል ሲል እኛ ጮክ ብለን እንዲህ ነው የምንናገረው። የእግዚአብሔር ክብር ጎሏታል እንዳትል የሚናገረን ምንድን ነው ካላችሁ ወይ ጸጋ ሞልቶባታል የሚለው መልስ ነው። አዎ ምድር የእግዚአብሔር ክብር ጎሏት ነበር። አንዲት ምድር ግን ተገኘች የእግዚአብሔር ጸጋ የሞላባት፣ እሷም ቅድስት ድንግል ማርያም ነች። ልብ በሉ። እንደውም ዮሐንስ አፈወርቅ
ይህን ክፍል በተረጎመበት አንቀጽ እንዴት ውብ ፍቺ ይሰጠዋል መሰላችሁ? ምን ይላል መሰላችሁ? ከበዛ ዘንድ ይላል ሁሉ፣ ካነሰ ዘንድ ምንም ማለት የመጽሐፍ ቅዱስ ልማድ ነው ይላል። ደግሞ አለው ከበዛ ዘንድ ሁሉ፣ ካነሰ ዘንድ ምንም፣ ከበዛ ዘንድ ሁሉ፣ ካነሰ ዘንድ አልቦ ማለት የመጽሐፍ ቅዱስ ልማድ ነው ይላል። ወዳጄ ዝም ብለን የምንናገር አይደለንም። ለዘመኑ ቅርብ የነበሩ ለእውነቱ የተጠጉ ለምስክርነት ዋና የሆኑ የቅርብ ሰዎችን ነው የምንነግራችሁ። አያችሁ፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል ሲል ማርያምንም ጭምር እንዳልሆነ የምታውቁት ጸጋ ሞልቶብሻል ስለተባለች። የተወደዳችሁ ክርስቲያኖች፣ አንዳንዶች ይህንን ሐሳብ ብቻ አይደለም በሞቴ ጸጋ የሞላባት የሚለው ቀድሞውን ከኃጢአት ተጠብቃ ከበደል ርቃ የተጠበቀች ንጹሕ መሆኗን ለማረጋገጥ ነው ይህን ያህል ርቀት የሚሄደው። ወገኖቼ የሽቱን ዕቃ ይላሉ ሲተረጉሙ ሰምታችሁ ከሆነ የሽቱን ሙዳይ ሽቱ የያዘ ዕቃን አቧራ እንዳይወንበት፣ ጢስ እንዳይተንበት፣ ቆሻሻ እንዳይከመርበት ሰፍተው ጠቅልለው ከፍ አድርገው እንደሚያኖሩት ይላሉ እኮ አባቶቻችን። እግዚአብሔር ልክ እንደዚህ ሽቱ የተባለ ጌታችንን የያዘች የሽቱ ሙዳይዋ ይህቺ ቅድስት ድንግል ማርያም አቧራው ጢሱ እንዳያርፍባት ከፍ ብላ የተሰቀለች ናት። ይህንን ማሳየት ነው ዓላማው። ጸጋ ሁሉ የሞላባት ማን ነው እሱ የእግዚአብሔር ክብር ጎደላት ብሎ የሚናገርላት? ምዕመናን፣ አንዳንዶች ስለዚህ ስለተወደደች ቅድስት ድንግል ማርያም ተጠብቃ ነው የኖረችው፣ በጸጋ እግዚአብሔር ተሞልታ ነው የኖረችው ብለን ስንናገር አንዳንዶች እንዴ ራሷ ተናግራ የለ እንዴ? ምን ብላ? በአምላኬ በመድኃኒቴ ሐሴት አደርጋለሁ ብላ የለ? ታዲያ ለእሷም መድኃኒቷ ሆኖ የለ ብለው ይጠይቃሉ። እውነት ነው፣ እውነት ነው፣ መድኃኒቴ ብላለች። እውነት ነው። ይሄ ማለት ግን እሷ በበደልና በኃጢአት ተይዛ ነበር፣ ከዛ በደልና ኃጢአት ነፃ ወጣት ልትል ነው ብለን እንጠይቃለን? አይደለም። የተወደዳችሁ ክርስቲያኖች፣ ሰው በበሽታ ተይዞ መድኃኒት ወስዶ ሲድን ዳነ ይባላል። ወይም ደግሞ በበሽታ ሳይያዝ ቀድሞውኑ ክትባት ተከትቦ ከበሽታው ሳይያዝ ቢቀርም ዳነ ይባላል። ወይ በበሽታው ተይዞ ሲታከም ዳነ፣ ወይ ደግሞ በሽታው ሳይያዝ በፊት በተደረገለት ጥበቃ እና ከለላ በሽታው ካልያዘው እሱም ዳነ ነው የሚባለው። የሀገራችን የሰዋሰው ሊቃውንት ሳይያዙ መቅረትን ከበሽታ መትረፍን መዳን ብለው ገልጸውታል። በሞቴ መዳን ይሉታል። ለዚህ ነው ድንግል ማርያም መድኃኒቴ ያለችው ሳትያዝ በመቅረቷ፣ ደግሞም በአዳም ከነበረው በደልና ኃጢአት በመትረፏ መድኃኒቴ ያለች እንጂ እኛ እንደተያዝንበት መያዝ ተይዛ አይደለም። እዩ፣ ሳይያዙ መቅረት ከበሽታ መትረፍ ዳነ ይባላል። አንበሳ ጉድጓድ ውስጥ ተጥሎ ሳይበላ የተረፈው ነቢዩ ዳንኤል ዳነ ይባላል። ሳይበላ ስለተረፈ ዳነ፣ ስለተጠበቀ ዳነ። መዳን ይህም ጭምር ነው እንጂ በሽታ ተይዞ የተረፈ ሁሉ ዳነ አይባልም። በሞቴ የኦርቶዶክሳዊት ቤተክርስቲያን ጥልቅ ትምህርት ትለዋለህ አያልቅም። ተረጋግተህ ካልሰማው ካላወቀው ትስታለህ። እንደው በሞቴ የእመቤታችን የቅድስት ድንግል ማርያም እንደ ሁላችን አይደለም። እንደ ፈረንጅኛውን ቃል ልጠቀም፣ ሪደምሽን ባይ ፕሪዘርቬሽን ይላሉ። በመጠበቅ ነው መዳን ለእመቤት። እሱን ነው መድኃኒት ያለችው። ተጠብቃ
ሳትያዝ በመቅረቷ እዛው ሳትገባ በመጠበቋ መንፈስ ቅዱስ አቀባ እምቀርሰ እማ በእናቷ ማህፀን መንፈስ ቅዱስ ጠብቆ በማቆየቷ ሳትያዝ በመቅረቷ ሳትተዳደፍ በመንጻቷ እሱን ነው መድኃኒቴ ያለችው እንጂ እንደኛ አይደለም። እሱን ነው መጽሐፍ ቅዱስ የሚገልጽልን። ሪደምሽን ባይ ፕሪዘን የሁላችሁ ሳትገባ መጠበቋ ነው። የእርሷ በዕቅበት መዳን ነው፣ በመጠበቅ መዳን ነው። ምእመናን ለዚህ ነው ክብር ጎድሏታል ማንለው፣ በጸጋ ጠብቆ አኑሯታልና። እንደ ይቅርታ አድርጉልኝ፣ ቅድም ግሪኩን ደግሞ አማርኛውን ስናገር ቆይቻለሁ። ፍቀዱልኝና በደንብ እንዲገባል አንዴ እንግሊዝኛውን ደግሞ ላንብበው። and my spirit has rejoiced in God my savior rejoiced ሚለው በኃላፊ ጊዜ የተደረገውን ጥበቃ ነው። ፈረንጆች እንኳን ሳይቀር ይሄን ያውቃሉ። የኛዎቹ ምንም አያውቁ እንዴ። ሉተርን እንኳን ብትጠይቁት ምን እንደሚል ታውቃላችሁ? ያለ ጥርጥር ድንግል ማርያም በሰማይ ናት። እንዴት ብትሉኝ ግን መልስ የለኝም ይላል። ሉተር እንኳን የሚያምነውን የሉተር ልጆች ሲክዱ አያሳዝንም? አያውቁትም፣ አይረዱትም፣ አያረቡትም። የተወደዳችሁ ክርስቲያኖች ለዚህ ነው መጽሐፋችን የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ያላት። ክብር ተሞልታ የኖረች የተወደደች እመቤታችን ቅድስት ድንግል ማርያም እኮ ነች። ለዚህ ነው ክብር ጎድሏታል ብለን እንዳንናገር ጸጋ ሞልቶብሃል ይልብሃል ብለን የምንጮኸው እኛ ምእመናን። አንድ ሌላ ነገር ደግሞ ላንሳ፣ ከዛ ነገር ልጠቅልለው። እየሰማችሁኝ ነው? ግን እየገባችሁ ነው? እንደማይገባችሁ አስቤ አይደለም፣ እንድትከታተሉኝ መጠየቅ፣ አብራችሁኝ እየሄዳችሁ እንደሆነ ማስታወስ ፈልጌ ነው። ቅድም አንድ ነገር ነግሬያችኋለሁ። ንጽህናሽን ባወቀ ጊዜ እግዚአብሔር ስሙ ገብርኤል የተባለ መልአኩን ላከው። ቀድሞውኑ ጸጋ እግዚአብሔር የተሞላች ናት። እሱን ያረጋገጠ ህላፌ ገብርኤል ከገብርኤል በኋላ እንዳንል ከገብርኤልም በፊት ነው ብለን ነው ያጸና ነው። ጸጋ እግዚአብሔርን የተሞላች ምልዕተ ጸጋ። እሱን አንድ ነገር ያዙ። ሁለተኛስ ሁሉ ኃጢአትን ሰርተዋል ስለተባለ ማርያምም ጭምር እንዳንል አይደለም። ሁሉ የሚለው ማን መሆኑን አረጋገጠ። ስለዚህ ከዚህ ጥቅስ የተወደደች ቅድስት ድንግል ማርያምን ነጥለን እናወጣለን። እሱን ማብራሪያ ሰጥቻለሁ። ሶስተኛ እንዴ በአምላኬ በመድኃኒቴ ሐሴት አድርጋለሁ። መድኃኒቴ ካለች ታማ ነበር አድኗታል ማለት ነው እንዳንል አይደለም። የእሷ የተለየ ነው። በምር የተለየው በዕቅበት በመጠበቅ ሳይያዙ በመቅረት ሳይገቡ በመጠበቅ። ለምሳሌ ገደል ሊወርድ የነበረውን ብትይዙት ዳነ አይደለም የምትሉት? ሳይገባ ዳነ። ድኖ ገብቶ ሚድን አለ፣ ሳይገባ ሚድን። እንደሱ ነው የሆነው። ሶስተኛ ነጥብ ላንሳ። አንዳንዶች ቅዱስ ገብርኤል ሲያበስራት የተናገረውን አንድ ቃል ነቅሰው ያወጣሉ። መንፈስ ቅዱስ የተወደደች ቅድስት ድንግል ማርያም እንዲህ ብላ ጠየቀች። የብስራቱ ሰዓት ሁላችሁም ታስታውሱታላችሁ። ትወልጃለሽ ሲላት ወንድ ሳላውቅ ይህ እንዴት ይሆናል አለችው። ወንድ እኮ አጠገቧ ነበር፣ ቅዱስ ዮሴፍ። ወንድ አጠገቧ ሆኖ ወንድ ሳላውቅ ይህ እንዴት ይሆናል ብላ ጠየቀች። ወዳጆቼ ይሄ ቁርጥ ህሊናዋን በድንግልና ለመጽናት ለእግዚአብሔር የተሰጠ ማንነቷን ነው የሚያሳየው። ወንድ እኮ አጠገቧ ነበር ቅዱስ ዮሴፍ። ግን አንዳንዶች ለሚሉት ግብር በፍጹም አይደለም ወገኖቼ፣ በፍጹም ቢሆንማ ኖሮ ትወልጃለሽ ሲላት ከዮሴፍ ነው ማለት እኮ ነው የሚቀለው። እውነትም ነገሩ እንደዛ ቢሆን እኮ ወንድ ስለማላውቅ የሚል ጥያቄ አያስነሳም እኮ ወዳጆቼ። አንዳንዶች በቅንነት ወደ ቤተ ክርስቲያን መጥተው የቤተ ክርስቲያንን ትምህርት እንዲያጠኑ እንዲማሩ በትህትና እንዲጠይቁ እንጋብዛቸዋለን። በተለይ በእመቤታችን በቅድስት ድንግል ማርያም ዙሪያ ያላቸውን ብዥታ ታጠራላቸዋለች። ምን ጥር አድርጋ ታወጣላቸዋለች። ወንድ ስለማላውቅ ይህ እንዴት ይሆናል ስትል ቅዱስ ገብርኤል አጭር መልስን የመለሰው ምን አለ? መንፈስ ቅዱስ ባንቺ ላይ ይመጣል፣
የልዑል ኃይልም ይጸልልሻል ያላት። እዩ ወንድ ስለማላውቅ ለሚለው ጥያቄ አንዳንዶች መንፈስ ቅዱስ በአንቺ ላይ ይመጣል ያላት ይጸልልሻል የሚለው ቃል ቅዱስ ገብርኤል ሲያበስራት የሚለውን ፈቀቅ ያደረጉና መንፈስ ቅዱስ ከኃጢአት ከበደል ኖራ ሊያነጻት ነው የመጣው ይሉና መንፈስ ቅዱስ በአንቺ ላይ ይመጣል ያላት ሊያነጻት ነው ብለው ደግሞ ይጨርሳሉ። ወዳጆቼ እሷ ቀድሞውኑ በጸጋ እግዚአብሔር ተጠብቃ ይኖርች ናት። ኖራ ከርማ መንፈስ ቅዱስ ሲመጣ አይደለም። እና መንፈስ ቅዱስ የመጣው ለምንድን ነው? መጽሐፍ ቅዱስ አጭር መልስ ይመልሳል። ምን ብሎ? ከመንፈስ ቅዱስ የተነሳ ጸንሳ ተገኘች ይላል። ለጽንስ ነው እንጂ የመጣው ለማንጻት አይደለም ብለው ሊቃውንት መስክረዋል። አያችሁ፣ ወንድ ስለማላውቅ ላለችው ጥያቄ እኮ ነው መንፈስ ቅዱስ ያላት እንጂ ስለ መንጻት አይደለም ጉዳዩ። ራሱ እኮ ግልጽ ነው። ጥያቄውን አያችሁት? ደግሞ መልሱን ተመለከታችሁት? ስለዚህ ማን ነው ገብርኤል ሲመጣ ወይንም ደግሞ መንፈስ ቅዱስ ከመጣ በኋላ ነው ጸጋን የተሞላችው ወይም ከእነሱ ከሚሉት ከአንዳንድ ነገሮች የራቀችው ብሎ ማን ሊከራከር ይችላል? እሷ ግን ጸጋ ተሞልታ ኖራለች። ወዳጅ እንዴ እዚህ ጋር አንድ ቃል ጋር ትንሽ ላቆያችሁ። በሞቴ ተመራችሁት እንደምታውቁት አውቃለሁ። እኔ ግን ለምስክርነትም ይሆነኛል ልናገረው። ይሄ ይጸልልሻል የሚለው ቃል ይጸልለክ የሚለው የግዕዙ ቃል ምን ይመስላችኋል? የተወደዳችሁ ክርስቲያኖች ይሄ ራሱ እንዴት መጠበቅን እንደሚያሳይ ሊቃውንት የነገሩንን ምንገራችሁ። መጋረድን፣ መከለልን፣ መሸፈንን፣ ማልበስን፣ ጥላ መሆንን እኮ ነው የሚያመለክተው፣ መንጻትን አይደለም የሚያመለክተው። መጀመሪያ መንፈስ ቅዱስ የመጣው ለጽንስ ነው አልኳችሁ። አንድ ሁለተኛው ይጸልልሻል የሚለው ይጸልለኪ የሚለው ቃል ግዕዙም አማርኛው ምን ማለት ነው? ይጋርድሻል፣ ይከልልሻል፣ ጥላ ይሆንሻል ነው የሚለው። በሞቴ ይሄንን አማርኛም ግዕዝም ስንናገር እንደማይገባቸው እናውቃለን። በጣም ብዙ ጊዜ እንጥቀሰው በሚሉት በእንግሊዛቸው ለምን በፈረንጅ አፋቸው ጠቅሰን አፋቸውን አናሲዝም? እንበላ the Holy Ghost መንፈስ ቅዱስ ያልኳችሁ ነው ወደ አንቺ ይመጣል የሚለው the Holy Ghost shall come upon you in the power of the highest shall overshadow you። overshadow ማለት ይሸፍንሻል፣ ይከልልሻል፣ ጥላ ይሆንሻል። በምን ቋንቋ እንናገርሽ? ከዚህ በላይ በግሪክ፣ በአማርኛ፣ በግዕዝ፣ በእንግሊዘኛ በምን ቋንቋ እንናገር? በምን እናስረዳቸውሽ? መከለልን፣ ጥላ መሆንን፣ መጋረድን እንጂ ማንጻትን አያመለክትም። አንድ ሁለተኛ መንፈስ ቅዱስ ወደ አንቺ ይመጣል። ለምን? አባ ሕርያቆስ ሰሪው መንፈስ ቅዱስ ነው ይላል። ስጋን ከፍሎ ከመለኮት ጋር ማዋሃድ የመንፈስ ቅዱስ ግብር ስለሆነ ለማዋሃድ መንፈስ ቅዱስ ወደ አንቺ ይመጣል አለ እንጂ ለማንጻት መጣ የሚል ኬት አለ ወገኖቼ? ስለዚህ ነው ምእመናን ቅዱስ ገብርኤል ሲያበስራት ወይንም ደግሞ መንፈስ ቅዱስ በእሷ ላይ ሲሆን እንደዚህ ቀረላት ጠፋላት የምንላት አይደለችም። ይልቁንም ጸጋ የሞላብሽ ሆይ የሚለው ቃል ምንኛ አስደናቂ ቃል ነው። ቀድሞውኑ በጸጋ እግዚአብሔር የተሞላች ኋላም ደግሞ ይህ ጸጋ የቀጠለ ውጤቱም ከእሷ ጋር ለዘላለም የኖረ ጸጋ ነው። ምእመናን ለዚህ እኮ ነው ጌታችንን ከወለደች በኋላ የተወደደች ቅድስት ድንግል ማርያም ማን ነው ከቅዱስ ዮሴፍ ልጅ ወልዳለች የሚለው? እንዴት ነውር ነው! እንዴት አስጸያፊ ሐሳብ ነው! እንኳን የተወደደች ቅድስት ድንግል ማርያም ሙሴ እንኳን በሊቃውንት ትምህርት ነበልባል ከሐመልማል ሐመልማል ከነበልባል ተዋህደው ካየ በኋላ ሙሴ እንኳን
ወደ ቤቱ አልተመለሰም ይላሉ፣ ወደ ሚስቱ አልደረሰም ይላሉ። በዛው ነው ወደ በረሃ የወጣው። ሙሴ እንኳን ይህንን የጌታችንን ምስጢር ያየ መጥምቀ መለኮት ቅዱስ ዮሐንስን ተመልከቱ። በጽንስ አየው ክርስቶስን። ከዛስ የተወደደች ቅድስት ድንግል ማርያምንም አመሰገነ። ከዛስ ወደ በረሃ ነጎደ። ይህንን ምስጢር ያዩ እንዲህ ካደረጉ ምስጢሩ የተፈጸመባት ማርያም ራሷ እንደገና ወደ ስጋዊ ኑሮ ትኖራለች። ይህ የማይታሰብ ነው ምዕመናን። ለዚህ ነው ጸጋውም ጸንቶ የኖረ በዚያውም የቀጠለ አንዲት ብቻ አለች፣ እሷም ድንግል ማርያም ናት። ምዕመናን አንዳንዶች እነዚህ ሐሳቦች ብቻ አይደሉም። ብዙ ሐሳቦች ሲያናድዳቸው፣ ሲያቃጥላቸው፣ ሲያበሳጫቸው ይኖራል። አባ ጊዮርጊስ ዘጋስጫ እንደተናገረው ከፍጡራን ሁሉ ሰይጣን አንቺን ይጠላል እንዳለው ምን ይደረግ? ደም ተቃብተዋል። ለመዋረዱ ምክንያት ሆናለች። ስለዚህ በብርቱ ይጠላታል። ምን ልናደርግ እንችላለን? እኛ ብዙ የምንመሰክርላት ብዙ መልስ የምንሰጥላት ተገብቶን አይደለም፣ እንዲሁ ለምስክርነት ደግሞም ስለምን ወዳት አባቶቻችን ደግሞ ስለቀመሷት እኛ ደግሞ የነሱ ልጆች ስለሆን ሃይማኖተ ሰሚ ስለሆን ስለተረዳናት ጥቂት ለመናገር እንጂ ሰይጣን ይህን እስከ መጨረሻው ማድረጉ አይቀርም። ሲጣላት ይኖራል። አኩርፏታል፣ ተዋርዶባታል። እግዚአብሔር ምርጥ ሥራ ሰርቶባታል። እሷን ብቻ አይደለም የእሷ የሆኑት ሁሉ ያበሳጨዋል። እናም ስዕሏን ቤተ መቅደሱ ሲያዩ ይበሳጫሉ። ስሟን ከመድረኳ ሲሰሙ ይናደዳሉ። ምን አደረገች እቺ ውድ እናት? ምስጋና ማቅረብ ባይቻል መንቀፍ ይገባል፣ ማዋረድ ይገባል፣ ስዕሏን መቅደድ ይገባል፣ ምራቅ መጥፋት ይገባል። እንኳን እንደዚህ አስደናቂ በሆነች በአንዲት የከበረ ሰው እናት አይደለም በእኔ እናት ላይ እንኳን ይሄን ማድረግ እንዴት ያጸይፋል! በተራው ሰው እንዴት ያጸይፋል! ታዲያ የአእምሮ ህሙማን አልበዙም ትላላችሁ? ስድብ ብቻ፣ ንቀት ብቻ፣ ማቃለል ብቻ፣ መስደብ ብቻ። እናቶቻቸውን እንደዚህ ያደርጋሉ እነዚህ ሰዎች። የጓደኞቻቸውን እናት እንደዚህ ይደፍራሉ። ምዕመናን እንግዲያውስ እኛ እንመራቸዋለን፣ የሚሰሙ ከሆነ ምን እንነግራቸዋለን? ቤተ መቅደስ ውስጥ ስዕሏን ስናይ እኛ በጣም የምንደነቀው ደግሞም ትክክል መሆኑን የምናውቀው ለምን እንደሆነ ታውቃላችሁ? ወደ ኦሪቷ ምኩራብን ወደ ኦሪቷ መቅደስ ልውሰዳችሁ። የእግዚአብሔር ቃል እንዲህ ይላል፣ በመጋረጃው ላይ የኪሩቤልን ስዕል ጥለፍባት ሲል ታገኛላችሁ። የኪሩቤል ስዕል በኦሪቷ ምኩራብና መቅደስ ተጠልፎ ይኖር ነበር። ወዳጄ ኪሩቤል እኮ የእግዚአብሔር ዙፋኑን የሚሸከሙት እኮ ናቸው በመጽሐፍ ቅዱስ። ታዲያስ ዙፋኑን የሚሸከሙት ኪሩቤል ስዕላቸው በጥንቷ መቅደስና ምኩራብ በጥንቷ ደብተራ ከነበረ በጣም ይደንቃል። ሰው የሆነባት ከተማ ያደረጋት አገር አድርጎ የከተመባት ዙፋኑ ያደረጋት ለዘላለም መርጫታለሁና በዚህች አድራለሁ ያላት ይህቺ ቅድስት ድንግል ማርያምን ስዕሏን መቅደስ ውስጥ በማየት ልታኮርፍ ይገባል። እንግዲያውስ ዞር በልና እግዚአብሔርን እማዋ። ዙፋን የሆኑትን ኪሩቤልን ለምን እዛ መቅደስ ውስጥ አሳልክ ብለህ እግዚአብሔርን ተቆጣ፣ ከእግዚአብሔር ጋር ተጣላ። መብት ነው። አልገባህም እንጂ አሁን እያደረግክ ያለከው እንደሱ ነው። ለኪሩቤል እዚያ ምንጣፍ ላይ እግዚአብሔር ሲያስል ለምን ያላለ ሰው ዛሬ እግዚአብሔር ፍጽምት በሆነችው በአዲስ ኪዳን ጥላዋን አይደለም አካሏን፣ ምሳሌዋን አይደለም አማናዊዋን፣ የምታንሰዋን አይደለም ምትበልጠዋን ዛሬ ሲያይ ይበሳጫል፣ ይናደድ፣ ይበሳጭ፣ ይቆጣ፣ ምንም እንደሌለ ይቁጠር። እመነኝ፣ ይሄ መቅደስ እንደሱ ከዚያ በላይ ያኛው የሚሻር የሆነው በክብር ከነበረ ይሄማ እንዴት አይከብር! እጅግ የሚከብር ነው እዚህ ውስጥ ያለው፣ እጅግ የሚከብር ነው እዚህ ውስጥ ያለው። ይሄ ብቻ አይደለም ምዕመናን፣ አንድ ነገር ጨምሬ ላስታውሳችሁ። በዚያች በኦሪቷ ምኩራብ፣ በዚያች በኦሪቷ ደብተራ መቅደስ ላስታውሳችሁ
አንዲት ነገር ዘውትር ትቀመጥ ነበር። ምን እንደነበር ታውቃላችሁ? በዚያ ታቦት ጋር ትቀመጥ የነበረችው የአሮን በትር ነበረች። ለምን ነበር የአሮን በትር የምትቀመጠው? እዛው ኦሪት ዘኍልቍ ላይ ተናግሯል። ምን ብሎ? ምዕራፍ 17 ላይ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ ብሎ ነበር ያስቀመጣት። ወዳጄ ዛሬም ለሚያምፁበት ልጆች ምልክት ሆና የምትቀመጠው የአሮን በትር ያችኛዋ የአሮን በትር እንዳትመስልህ። ያችኛዋ የአሮን በትር ሳይተክሏት የበቀለች ሳይዘሯት የለመለመች የአሮን በትር ነበረች። ያለ ወንድ ዘር የጸነሰች የወንድ ዘር በሥጋ ያላረፈ ያለ ዘር የጸነሰች የአሮን በትር እውነተኛዋ አማናዊዋ ማናት ካልከኝ ድንግል ማርያም እኮ ነች። ያችኛዋ በመሰዊያው ላይ ትቀመጥ ከነበረ ዛሬ በቀጥታ መቅደሱን ስትከፍት ድንግል ማርያምን መሰዊያው ላይ ታየዋለህ። ይህን ያበሳጭህ ይገባል። ካበሳጭህማ ያኛውም ያበሳጭህ። አመፀኛ ከሆንክ ካልቀረ አመፀኛነት አሁንም ቀጥሏል እንልሃለን። ለሚያምፁብኝ ልጆች ምልክት ሆና ትቀመጥ። ምልክት እኮ ድንግል ማርያም ናት። እግዚአብሔር ራሱ ምልክት ይሰጣችኋል አይደል ያለ ነቢዩ ኢሳይያስ ምዕራፍ 7 ድንግል ትጸንሳለች። ይቺን ምልክት እዚህ ውስጥ ታገኛታለህ። እዚህ ውስጥ ብቻ አለች ይቺ ምልክት። ይቺ ምልክት ደግሞ መሰዊያ ላይ ለምን እንደምትቀመጥ ታቦቱ ላይ ለምን እንደምትቀመጥ ታውቃለህ? ካላወቅ እናስረዳ ወዳጄ። ሁል ጊዜ ቤተ ክርስቲያን ቅዳሴ በቀደሰች ቁጥር ይቺ ቤተ ክርስቲያን ዓርብ ላይ ናት። የትኛው ዓርብ? የቀራንዮ ዓርብ። ወደ ኋላ ወደ ቀራንዮ ዓርብ እንሄዳለን። ትኩስ ደም ይፈሳል። ትኩስ ቁስል አጠገብ እንቆማለን። ቅዱስ ጳውሎስ የምንሰዋው መስዋዕት የምናቀርበው እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? የምንባርከው ጽዋ ከክርስቶስ ደም ጋር አንድነት ያለው አይደለምን? አንድ የሆነ ነው። የትኛው? ዕለተ ዓርብ ጋር ዓርብ ላይ ነው የቆምነው። ዓርብ ነው ቅዳሴ ሁሉ ዓርብ ነው። አንዱን መስዋዕት ነው እንጂ የምንካፈለው ልዩ ልዩ መስዋዕት አንሰዋም። አንዲት ቀን ላይ ነው የምንቆመው፣ ዓርብ ላይ። ዓርብ ከሆነ መስቀሉ አጠገብ የተሰዋው አጠገብ ድንግል ማርያም እኮ አለች። እሱን ነው የምትመለከተው ገብተህ። ሌላ ምን አለ? እሱን ነው የምታየው ገብተህ። ዓርብ አስደናቂ ጊዜ ናት እቻ። ልዩ ጊዜ ናት እቻ። በዘላለም ውስጥ የምትኖር ልዩ ቀን ናት ዓርብ። እሷን ዓርብ ካየ ከመሰዊያው አጠገብ ከመስዋዕቱ አጠገብ ይቺንም ማርያምን ታያታለህ። እዚያም ነበረቻ። በጣም የምትከራከር ከሆነና በጣም የሚያበሳጭ ከሆነ ግን እኛ ምን እንልሃለን? ቅዱስ ሉቃስን አነጋግር ብለን ሪፈር እንሰጥሃለን። የእመቤታችንን ስዕል የሳለው ወንጌላዊው ቅዱስ ሉቃስ ነዋ። አንተ አጠገቡ የነበረ እንዲህ አድርጎ ከሳለ አንተን ቀዳጅ ማን አረገ? አንተን ምራቅ ተፊ ማን አረገ? አንተን እንደማይገባተን መናገር ማን አለ? ይህ ሁሉ ዘመን አልፎ ሲመጣ ዛሬ አልቀበልም ካልክ ዘመንን ትበልጥ ዘንድ አንተ ማን ነህ? እያችሁ ክርስቲያኖች፣ በዚህ ሁሉ ውስጥ ነው ኦርቶዶክሳዊነት የሚያልፈውና የሚኖረው። እኛስ የምናምነውን፣ እኛስ የምንኖረውን፣ እኛስ የምንናገረውን በሚገባ እናውቃለን። ጸጋ ሁሉ የሞላት አስደናቂ ነገሮች የተከናወነባትን ይቺን ቅድስት ድንግል ማርያም ማመስገን ያቀተናል። ቃል የለንም። የምንናገረው ያልቀብናል። ይህንን ምስጢር መዘርዘር ያቀተናል። ልንመረምረው አንችልም። ማድነቅ ብቻ ነው አቅማችን። መመስከር ብቻ ነው አቅማችን። ጥቂት መናገር ብቻ ነው አቅማችን። ዓይናችን እስኪፈዝ ማየት ነው አቅማችን። ትዕቢት ባለው ልብ ሳይሆን ጫማውን አውልቆ ቀረብ ብሎ ዓይኑ ፈዞ እስኪመለከት ድረስ እንደነበረው እንደ ሙሴ ትዕቢታችንን አውልቀን በትህትና ማየት ነው የኛ አቅማችን። የተወደዳችሁ ክርስቲያኖች፣ ሁሉም ነገር ሰው ሲያበሳጨው ይኖራል። ወደ ሰማይ ሄዳለች
አርጋለች ያበሳጫቸዋል። እንዴ ወደ ሰማይ መሄዷ እንዴት ያበሳጫል? ራሱ ሰማይ ይደነቅ እንጂ እሷ እኮ ከዚህ ሰማይ እኮ በላይ ናት። የማይጠልቀው ፀሐይ የወጣባት እኮ ሰማይ ናት። እንዴ ወደ ደመና ከፍ ከፍ ብላ አርጋለች ስንል ምን ያስደንቃቸዋል? ይሄ ደመና እኮ ጥቁር ነው። ቅዱስ ቄርሎስ እንደተናገረው እሷ እኮ የነጻችው ደመና ናት። ከደመና እኮ በላይ ናት። ገነት በዕፀ ሕይወት ስር አርፋለች። ይሄም ምንም ያናድዳቸዋል። ይሄም ያናድዳቸዋል። እሷ እኮ ራሷ ገነት ናት። ዕፀ ሕይወት ክርስቶስ የበቀለባት እሷ እኮ ራሷ ገነት ናት። ማየ ሕይወት ኢየሱስ ክርስቶስ የፈለቀባት እሷ ራሱ እኮ የሕይወት ውሃ ምንጭ ጉድጓድ ናት። ምንጩ የተገኘባት እሷ ራሷ እኮ ገነት ናት። ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀባት የሕይወት ዛፍ መንገድ መሄጃችን እኮ ናት። እሱ የሕይወት ዛፋችን ማን ነው? ቅዱስ ሥጋውና ክቡር ደሙ አይደለምን ብሎ ቅዱስ ኤፍሬም እንደተናገረው እሷ እኮ ከገነት በላይ ናት። የምትናገር እኮ ገነት ናት። ተዘግታ የቆየችው ገነት ናት። ታዲያ ገነት ይድነቃት እንጂ ይሄ ሁሉ ያበሳጫል ወገኖቼ። ሞታ ተነስታለች ይሄም ያበሳጫቸዋል። አልዓዛር ሞቶ ሲነሳ ያልተበሳጩ እንዴ የኢያኢሮስን ልጅ ሲያስነሳ ያልተናደዱ፣ ከ500 ከፍ ብሎ ከ1000 ዝቅ ብሎ ሲነሳ ያላተመተሙ ሰዎች ማርያም ይሄ እንደውም ቅዱስ ያሬድ እንዳል ሞት ስለመዋት ይደሉ ሞትማ ለሟች ለሚሞተው ይገባል። እኛንም ይደንቀን መሞቷ ነው መነሳቱ አይደለም ነው እኮ የሚለው። ምንም አበሳጫቸዋል፣ ምንም አናድዳቸዋል። ምእመናን ለዚህ ሁሉ ጸጋ መነሻና ምክንያት የሆነች ቅድስት ድንግል ማርያም ይህ እንዴት ያበሳጫቸዋል? ምእመናን ሞት አፍርሶ ሞት አበስብሶ አላስቀራትም ስንል ይሄም ያበሳጫቸው ያናድዳቸዋል። ምእመናን ቁጥቋጦ ስለምን እንዳልተቃጠለ ልይ ያለው ቃል ምን እንደሚያሳይ ላስታውሳችሁ። ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሲያይ ነበልባሉ ሐመልማሉን አላቃጠለውም። ቁጥቋጦ ስለምን አልተቃጠለም የሚለው ቃል ምን የሚያሳይ ይመስላችኋል? ኃይለኛው ነበልባል ሞት አፍርሶ አበስብሶ ያስቀራት ዘንድ አቅም ያጣባት ማርያም ጸጋን ሁሉ የተመላች ናት። ምን አቅም አለው ሞት? የሕይወት እናት ናት ማርያም። ምእመናን ምንም አናድዳችሁ እንዴ? ያችን የአሮንን በትር እንኳን አስቧት። ከደረቁ በትሮች ተለይታ የለመለመች ያበበች ይህቺ የአሮን በትር ምንድን ነው የምታሳየን ካላችሁ የአዳም ልጆች ካደረቀው ሞት የተለየች ናት። አንቺም እንደርሷንሽ የሚለው ሞት አላደረቃትም። ልምላሜ ገላን የሚያጠወልገው ሞት አላጠወለጋትም። የሥጋን አበባነት የሚያረግፈው ሞት አላረገፋትም። በአዲስ ትንሣኤ ለመኖሯ ታዲያ ሁሉ ጸጋ የሞላባት ናት። ምን ልንናገር እንችላለን ክርስቲያኖች? በሞቴ በወሊድ ጊዜ አንድ ዮሐንስ ዘደማስቆ የሚባል የተናገረው ሊቅ እንዴት ይደንቃል! በወሊድ ጊዜ በወለደች ጊዜ ድንግልና እንዳልተለወጠ በሞተች ጊዜም ሥጋዋ ከመፍረስ ድንግል ነው ይላል። ጸጋዋ ብዙ ነው ወገኖቼ፣ ወደ ተሻለና ወደ እግዚአብሔር መቅደስ ተወስዳለችና ይላል። ልዩ ናት። ምን ተናግረን እንጨርሳለን? ጊዜ ያልቅብናል። አንችልም፣ በፍጹም መግለጽ አንችልም። ማድነቅ ብቻ ነው እንችል። ኦ ምልዕተ ጸጋ ጸጋን የተመላሽ ሆይ እንደሱ ነው ምእመናን ምናምነው ምንኖርበት ቀና ምንልበት ምንጸናበት የምንጋደልበት እውነታችን ይሄ ነው። ጸጋን የሞላብሽ ሆይ ይቆየን። እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ጥቂት ብዬ ጀምሬ እጅግ ያሰፋሁት መጋቢ ቀጥሎ ሌላ መርሃ ግብር የለም የሚል ወረቀት ስለደረሰ